እግዚአብሔር የተመሰገነ ይሁን። ዛሬ ሀሎተ እግዚአብሔር የእግዚአብሔር ህልውና በጥቂቱ እናያለን። ዮሐንስ 17:3 ማንበብ ትችላላችሁ። አስተምህሮተ እግዚአብሔር አንዱ የክርስትና መሰረታዊ ትምህርት ነው። የመሰረታዊ ትምህርት ከሆኑት አንዱ የእግዚአብሔር ህልውና ነው። ሀሎተ እግዚአብሔር ነው። በእግዚአብሔር ህልውና ዙሪያ ሰዎች ብዙ ክርክሮች ለዘመናት አንስተዋል። ነገር ግን እግዚአብሔር የነበረ ያለና የሚኖር ዘላለማዊ አምላክ ነው። እግዚአብሔርን ያለው አላለም። መጽሐፍ ቅዱስ ሲናገር ዘፍጥረት እግዚአብሔር ሰማይና ምድርን ፈጠረ ይላል። ክብር ለኢየሱስ ይሁን። ስለ እርሱ ህልውና በልዩ ሁኔታ ለሰው በሚገባ መንገድ የሚናገርና ከመጽሐፍ ቅዱስ ውጪ ሌላ መጽሐፍ የለም። ስለ እግዚአብሔር ህልውና የሚናገር መጽሐፍ ቅዱሳችን ብቻ ነው። መጽሐፍ ቅዱስ ስለ እግዚአብሔር ህልውና የሚገልጠውን በማወቅ ባወቁትና በተረዱት እውነት በመኖር ለራስ ህይወት ሲሆን አልፎም አሁን በስፋት በሚታዩትና ወደፊትም በሚከሰቱ የስህተት ትምህርቶች ከመወሰድ ያድናል። ስለ እግዚአብሔር ማወቅ የእግዚአብሔር መኖር ወይም ህልውና እግዚአብሔር አለ መኖሩ እንዴት ይታወቃል የሚለውን ለዘመናት ለሰው ልጆች ጥያቄ ነው። ሰው እግዚአብሔርን ማወቅ የሚችለው እግዚአብሔር ራሱ የገለጠለትን ያህል ብቻ ነው። እግዚአብሔር መኖሩ እንዲታወቅ ለፍጥረት ሁሉ ራሱን ገልጧል። እግዚአብሔር ለፍጥረቱ ለሰዎች ሁሉ በተለይ በመልኩና በምሳሌው ለፈጠረን ለኛ እግዚአብሔር ሀለወቱን ህልውናውን ገልጧል። ለኛ መኖሩ እንዲታወቅ ለፍጥረት ሁሉ ራሱን ገልጧል። ይህም ባያደርግ ኖሮ እርሱን ማወቅ አይቻልም ነበር። እግዚአብሔር ራሱን ለኛ ለሰው ልጆች ገልጧል። እግዚአብሔር ራሱ የገለጠባቸው መንገዶች እናያለን። አንደኛ እግዚአብሔር ራሱን የገለጠበት መንገድ አጠቃላይ መገለጥ ይባላል። አጠቃላይ መገለጥ ማለት እግዚአብሔር ለሰው ሁሉ በሁሉ ጊዜና በሁሉ ቦታ ራሱን የገለጠበት መንገድ ነው። ይኸውም እግዚአብሔር ራሱን በተፈጥሮ ስርዓት እና ውበት ገልጧል። ተፈጥሮ ስርዓትና ውበት ስላለው ማለት ነው። ሰማይና ምድር ስርዓት አላቸው። ይሄንን ስርዓት ይሄንን ውበት አይቶ ሰው የእግዚአብሔር ህልውና ሀሎተ እግዚአብሔር መረዳት ይችላል፣ ማወቅ ይችላል። ህሊና ስላለው ማለት ነው። በህሊና ምስክርነት ክፉና ደጉን በመለየት ዓለም አቀፋዊ ዝንባሌ ስላለ ማንም ሰው ክፉ ሲሰራ በውስጡ ይወቀሳል። ህሊና አለው። የህሊና ምስክርነት አለው እያንዳንዱ ሰው። ስለዚህ በየትም ስፍራ ይኑር እግዚአብሔር እንዳለ ሰው ያውቃል፣ ገልጧል። ዝንባሌ ያለው ዓለም አቀፍ በሰው የተፈጥሮ ዝንባሌ የመልካም ሀሳብና ስራ ፍላጎት እነዚህ በመሳሰሉ በአጠቃላይ መገለጥ ሰው እግዚአብሔርን ማወቅ ይችላል። የእግዚአብሔር መረዳት ይችላል በአጠቃላይ መገለጥ ውስጥ ማለት ነው። እግዚአብሔር የተመሰገነ ይሁን። ሌላው እግዚአብሔር የሚታወቅባቸው መንገዶች በሃይማኖታዊ ምስክርነት ፈጣሪን ማሰብና እርሱን መራብ ለሰው በሰው ውስጥ ስላለ ሰው ሁሉ የሚከተለው እምነት አለው፣ ሃይማኖት አለው። በውስጡ ረሃብ አለ፣ እግዚአብሔርን መፈለግ አለ። የሰው ተፈጥሮ ነው። ስለዚህ ሰው ሃይማኖት ይመሰርታል እና እግዚአብሔር አጠቃላይ መገለጥ በዚህ ውስጥ በሃይማኖታዊ ምስክርነቶች ይታወቃል። ሌላው በታሪክ እግዚአብሔር በእስራኤል እና በአሕዛብ በሰራው ታሪክ እግዚአብሔር በእስራኤላውያን መካከል አስደናቂ ስራ ሰርቷል በታሪክ ማለት ነው። ስለዚህ በዛም ማወቅ ይቻላል። ይሁንና ከላይ የተጠቀሱት መረጃዎች የሚመሰክሩት ፈጣሪ በመኖሩ እነርሱ መኖራቸውን እንጂ እነሱ ባይኖሩ ኖሮ ፈጣሪ የለም ወደሚለው መደምደሚያ አያደርስም። እርሱ የነበረና ያለ ከላይ የተጠቀሱት ባይኖሩ ነው። ዘጸአት 3:14 ስም ማን ነው ባለው ጊዜ ሙሴ ያለና የሚኖራል። እግዚአብሔር የነበረ ያለ የሚኖር አምላክ ነው። ክብር ለስሙ ይሁን። እግዚአብሔር በአጠቃላይ መገለጡ የገለጸው 6 ነገሮችን ነው። አንደኛ ክብሩን በአጠቃላይ ክብሩን ገልጧል። መዝሙር 19:1 ፈጣሪነቱ ለሰው ልጆች ገልጧል። ሰዎችን የፈጠረ መሆኑን ለሰዎች ገልጧል። በአጠቃላይ መገለጡ ታላቅነቱንና አምላክነቱን ገልጧል። ሮሜ 1:20
የእግዚአብሔር አምላክነቱ ከፍጥረቱ ሁሉ ግልጥ ሆኖ ይታያል ይላል። ሰዎች ግን የእግዚአብሔርን ማምለክ ስላልወደዱ በፈጣሪ ፋንታ የተፈጠረው ማምለክ ስለወደዱ ልዩ ልዩ ጣዖታትን ማምለክ ፈለጉ። በፈጣሪ ፋንታ ማለት ነው። መመለክና መወደስ ያለበት የፍጥረታት ሁሉ ፈጣሪ ሆነው እግዚአብሔር ብቻ ነው አምልኮ ሊወስድ የሚገባው ማለት ነው። ተፈጥሮን ተቆጣጣሪነቱ ቸርነቱን ያሳያል። ሐዋርያ ሥራ ምዕራፍ 14 ቁጥር 17 እግዚአብሔር ቸር ነው። ተፈጥሮን ሁሉ የሚቆጣጠር አምላክ ነው እግዚአብሔር። መልካምነቱ ማቴዎስ 5:45 ደግነቱ ናሆም 1:7 እግዚአብሔር ደግ አምላክ ነው። በሰው የተሰራ ወይም የተመሰለ አለመሆኑ እግዚአብሔር በሰው ወይም በተለያየ ቅርጽ የተሰራ አይደለም። እግዚአብሔር መንፈስ ነው፣ አይታይም። ሐዋርያ ሥራ ምዕራፍ 17 ቁጥር አጠቃላይ መገለጥ የእግዚአብሔር መኖር ጸጋውን ቢያመለክትም ብቻውን እግዚአብሔር ከሰው ጋር ሊያገናኝ እንዲሁም እግዚአብሔር ዘላለማዊ ፍቃድና ዓላማ በሙላት ሊገልጽ አይችልም። አጠቃላይ መገለጥ እግዚአብሔር ማወቅና በማመን ወደሚገኝ ደህንነት አያደርስም። ስለዚህ ልዩ መገለጥ አስፈላጊ ነው። እግዚአብሔር በአጠቃላይ መገለጥ ለሰው ልጆች ገልጧል፣ በልዩ መገለጥም ለሰው ልጆች ገልጧል። ልዩ መገለጥ በሁለት ዋና ዋና ክፍሎች ይጠቃለላል። ኢየሱስ ክርስቶስ እግዚአብሔርን ያየና በንግግርም በተግባርም የገለጠ እርሱ ብቻ ነው። ኢየሱስ ክርስቶስ አንደኛው በልዩ መገለጥ እግዚአብሔርን የገለጠ ኢየሱስ ክርስቶስ ነው። እርሱ የክብሩ ነጸብራቅ ነው። ዕብራውያን ምዕራፍ 1 ቁጥር 13 እግዚአብሔር በልዩ ልዩ መንገድ በነቢያት በመላእክቶች በብሉይ ኪዳን ተናግሮ ነበረ። በዚህ ዘመን መጨረሻ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በኩል ለኛ ተናገረን ይላል። ራሱን በክርስቶስ ገለጠ እግዚአብሔር። እርሱ በባህሪው ትክክለኛ ምሳሌው ነው። አብን የተረከው እርሱ ኢየሱስ ነው። ዮሐንስ 1:18 እግዚአብሔርን ያየ አንድስ እንኳን የለም፣ በክፉ ያለው አንድያ ልጅ እርሱ ተረከው ይላል። መጽሐፍ ቅዱስ እግዚአብሔር ስላለ ሰማይና ምድር መፍጠሩን ይነግረናል። ዘፍጥረት 1:1 ዮሐንስ 1:4 ይህ ማለት ፍጥረታት ሳይፈጠሩ እርሱ መኖሩንና የተፈጠሩት በእርሱ መሆኑን ያረጋግጣል። ፍጥረታት ሳይኖሩ ነበረ፣ አለ፣ ይኖራል። እግዚአብሔር መኖሩን ፍጥረታት ሁሉ እንደሚናገሩ ያረጋግጥለታል። ስለዚህ እግዚአብሔር ራሱን የገለጠው በጌታ በኢየሱስ ክርስቶስ እና በመጽሐፍ ቅዱስ ሮሜ 1:20 መዝሙር 19 ከ1 እስከ 4 እግዚአብሔር ስላለ በሰው የሚገባው መንገድ ራሱን መግለጹ ይነግረናል። በሕልም ራሱን ገልጿል። ዘፍጥረት 23 ኢዮብ 33 ከ14 እስከ 18 በራእይ ራሱን ገልጿል። በመላእክት ራሱን ገልጿል። ዘፍጥረት 16:7 እስከ 14 ዳንኤል 9:20 በዕጣ ራሱን ገልጿል። ኢያሱ 18:10 የመሳሰሉት እግዚአብሔር በመጽሐፍ ቅዱስና በክርስቶስ ኢየሱስ በልዩ መገለጥ እግዚአብሔር ለሰው ልጆች ራሱን እንደገለጠ የእግዚአብሔር ቃል ይናገራል። ጌታ የተመሰገነ ይሁን። እግዚአብሔር በብዙ ጎዳና ራሱን መግለጡንና መጨረሻም ዳግም ደግሞ በልጁ በኢየሱስ ክርስቶስ ራሱን መግለጹ ዕብራውያን 1 ከ1 እስከ 3 ይነግረናል። እግዚአብሔር በብዙ መንገድ በብዙ ጎዳና ለሰው ልጆች ራሱን ገልጦ ነበረ። ነገር ግን ሁሉን ወራሽ ባደረገው በዚህ በዘመን መጨረሻ በልጁ በኩል ለኛ ተናገረ። ልዩ መገለጥ በአጠቃላይ መገለጥ ይበልጣል። ሰው እግዚአብሔርን እንዲያውቅና ከእርሱም ጋር ህብረት እንዲኖረው የሚረዳ መገለጥ ነው ልዩ መገለጥ። በክርስቶስና በመጽሐፍ ቅዱስ የተገለጠው ማለት ነው። ልዩ መገለጥ ከጥንት ጀምሮ ያለውን የእግዚአብሔርን የማዳን ስራ ያመለክታል። ልዩ መገለጥ እግዚአብሔር ከሰው ጋር የተነጋገረበት ፍቃዱን የገለጠበት መንገድ የሚያመለክት ነው። ሰው በልዩ መገለጥ እግዚአብሔርን እንዲያውቅ ተፈቅዶለታል። ይሁንና ሰው እግዚአብሔርን ማወቅ ይችላል። ይህም እግዚአብሔር በቃሉ ራሱን የገለጠበት ያህል ራሱን እስከገለጸበት ድረስና የሰው አእምሮ ማገናዘብ እስከሚችልበት ደረጃ ብቻ ነው። ዕብራውያን 1 ከ1 እስከ 2 ዮሐንስ 4 ከ24 እስከ 26 ሰው እግዚአብሔር ሙሉ በሙሉ ማወቅ ፈጽሞ አይችልም። መዝሙር 45 እግዚአብሔር ትልቅ ነው፣ ከአእምሮ በላይ
ምክንያቱም እግዚአብሔር ራሱ ሙሉ በሙሉ ለፍጥረቱ ቢገልጥ በእርሱ የተፈጠረ ውስን አእምሮ ያን ፍጹም ዕውቀት ሊሸከመው አይችልም። እግዚአብሔር ትልቅ ስለሆነ ማለት ነው። እግዚአብሔርን አውቆ መጨረስ አይቻልም። ከሰው የማወቅ ችሎታ በላይ ነው። ከታላቅነቱ ወሰን የለውም። እግዚአብሔር ዕውቀቱ አደራረጉ ብዙ ነው። እግዚአብሔር ከአእምሯችን በላይ ነው። ጥበቡና ዕውቀቱ ጥልቅ ነው። ሮሜ 11:33 ሰው እግዚአብሔርን ለማወቅ የሚከተሉት ማድረግ አለበት። እግዚአብሔር ራሱን በገለጠበት በልጁ ማመን፣ እግዚአብሔር ራሱን በገለጠበት ቃሉን ማወቅና ማመን፣ በጸሎት በእምነት ወደ እርሱ መቅረብ፣ ከአማኞች ጋር ህብረት ማድረግ፣ እግዚአብሔርን መከተል። እግዚአብሔርን ማወቅ ያስፈለገበት 3 ምክንያቶች እግዚአብሔር አምላክ እርሱ ብቻ ስለሆነ ነው። በክርስትና ህይወት ውስጥ የበለጠ ለማደግ ነው። እንደሚገባ ከእርሱ ጋር ህብረት ለማድረግ፣ እንደሚገባ እርሱን ለማምለክ፣ እንደሚገባ ወንጌልን ለመኖር፣ እንደሚገባ ቤተክርስቲያንን ለማገልገል እግዚአብሔርን ማወቅ እጅግ አስፈላጊ ነው። ክብር ለኢየሱስ ይሁን። ሌላውን ሌላ ጊዜ እናያለን። ዛሬ በቃ ነው። የልቤ አምላክ ተባረክ፣ የልቤ አምላክ የልቤ ተባረክ፣ የልቤ አምላክ ተባረክ። እንደ ጠል ሆንክልኝ እንደ አበባ አበብኩ እንደ ሊባኖስ በቤት ሰደድኩኝ እንደ ወይራ አበበ እንደ መዓዛው በእኔ ያስቀመጥከው ዓለምን ሞላው። እንደ ጠል ሆንክልኝ እንደ አበባ አበብኩኝ እንደ ሊባኖስ በቤት ሰደድኩኝ እንደ ወይራ ሽታ እንደ መዓዛው በእኔ ያስቀመጥከው ዓለምን ሞላው። የልቤ አምላክ የልቤ ተባረክ፣ የልቤ አምላክ ተባረክ፣ የልቤ አምላክ የልቤ ተባረክ፣ የልቤ አምላክ ተባረክ። እንደ ዘንባባ ዛፍ ያሳደገኝ ፍሬን አበዛው ዓለምን ለመኝ። እንደ ረካች ገነት አምላክ ያረገኝ በብዛት 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 ባረኮኝ። የልቤ አምላክ የልቤ ተባረክ፣ የልቤ አምላክ ተባረክ፣ የልቤ አምላክ የልቤ ተባረክ፣ የልቤ አምላክ ተባረክ። እንደ ጠዋት ፀሐይ እንደሚያበራው የጻድቃንም መንገድ እንደዚሁ ነው። ሙሉ ቀን እስኪሆን ገና ይጨምራል የኔም ዕድል ፈንታ እነሆ እንዲህ ሆኗል። የልቤ አምላክ የልቤ ተባረክ፣ የልቤ አምላክ ተባረክ፣ የልቤ አምላክ የልቤ ተባረክ፣ የልቤ አምላክ ተባረክ። በውኑ ለእግዚአብሔር የሚሳነው አለ ወይ? የሥጋ ለባሽ አምላክ የሚያቅተው አለ ወይ? በውኑ ለእግዚአብሔር የሚሳነው አለ ወይ? የሥጋ ለባሽ አምላክ የሚያቅተው አለ ወይ? ልቤ
በእግዚአብሔር ጸና ልቤ በእግዚአብሔር ጸና ልቤ በእግዚአብሔር ጸና ልቤ በእግዚአብሔር ጸና እሱን ተማመነ እሱን ተማመነ እሱን ተማመነ እሱን ተማመነ በውሃው ላይ የተረማመደ ለሚፈሩ እምነትን አስለመደ በውሃው ላይ የተረማመደ ለሚፈሩ እምነትን አስለመደ ማዕበሉ ወጀቡ የሚታዘዝለት ይሄ ማነው? እግዚአብሔር ልጅ ኢየሱስ ነው። ይሄ ማነው? እግዚአብሔር ልጅ ኢየሱስ ነው። የልቤ አምላክ የልቤ ተባረክ የልቤ አምላክ ተባረክ የልቤ አምላክ የልቤ ተባረክ የልቤ አምላክ ተባረክ የልቤ አምላክ የልቤ ተባረክ የልቤ አምላክ ተባረክ የልቤ አምላክ የልቤ አምላክ